Hello, are you struggling to learn English by studying grammar? ዛሬ የቋንቋ ሊቃውን ኮምፕሬሄንሲብል ኢንፑት ስለሚሉት ሚስጥር በሁለት ሴክሽን ከፋፍዬ አሳያችኋለሁ። የመጀመሪያው የምናየው ኮምፕሬሄንሲብል ኢንፑት ምንድን ነው የሚለው ነው። ኮምፕሬሄንሲብል ኢንፑት ማለት ሊገባችሁ የሚችል ቋንቋ ነው። ይህ ማለት ሁሉንም ቃል ባታውቁትም እንኳን ከሁኔታው ከምስሉና ከአካባቢያችሁ የምትረዱት የእንግሊዝኛ ቋንቋ ነው። ለምሳሌ አንድ ሰው that is a cat ብሎ ድመት ሲያሳይ ቃሉን ካት የሚለውን ባታውቁም እንኳን ትርጉሙን ትረዳላችሁ አይደል? ይህ ነው ኮምፕሬሄንሲብል ኢንፑት የሚባለው። አይምራችሁ ቋንቋውን የሚማረው በዚህ መንገድ ነው ማለት ነው። ሁለተኛው የምናየው ደግሞ የት እናገኘዋለን? ኮምፕሬሄንሲብል ኢንፑት የት እናገኘዋለን የሚለው በጣም ቀላል ነው። ብዙ ጊዜ የእንግሊዝኛ ወይም ታርጌት አድርጎ ለመማር ያሰቡት ቋንቋ ፊልሞችን እና የዩቲዩብ ቪዲዮዎችን መመልከት እንዲሁም ዘፈኖችን ማዳመጥ ይሆናል ማለት ነው። እንዴት ይሰራል የሚለው ደግሞ አንደኛው ቮካብላሪ አኩዚሽን እንለዋለን። ፊልም ስትመለከቱ የቃላት ትርጉም ምስሉ ላይ ተመስርቶ ወይም አይምራችሁ ይገባል። ፎር ኤግዛምፕል አይ አም ራኒንግ ሲል ሰውየው እየሮጠ ስታዩት ራኒንግ ማለት መሮጥ እንደሆነ በቀላሉ ትረዳላችሁ ማለት ነው። ሁለተኛው ደግሞ የሰዋስው ትምህርት ወይም ግራመር ለርኒንግ ትሩ ኮንቴክስት፣ እንዲሁም ሰዋስው ስታጠኑ በሁኔታው ወይም ኮንቴክስት ሰዋስውን ትማራላችሁ። ለምሳሌ I have been living in this house since 2000 ካላችሁ ከ2000 ጀምሮ በዚህ ቤት እየኖርኩ ነው ማለት ነው። ይሄ በቀላሉ ከፊልም መረዳት ትችላላችሁ። ከሲቹዌሽኑ ኤንድ ከምታዩት ነገር ታዲያ ከሲቹዌሽኑ እንዲሁም ከምታዩት ነገር ማለት ነው። ታዲያ ከዚህ ጀምሮ የሰዋስውን መጽሐፍት ገለጥ ከማድረግ ይልቅ የሚመቻችሁን ፊልም ተመልከቱ ልላችሁ ፈልጌ ነው። ይህ ቪዲዮ ከተመቻችሁ ላይክ እና ሼር አድርጉ። ቸር ይቆዩ።